እኛ አፕላይ እናደርግላችኋለን ሶ you will pay 400,000 1 ሚሊዮን 2 ሚሊዮን እንደዚህ አይነት ነገሮች እዚህ ጋር አይሰራም። ሶ እኔ እንዴት አፕላይ እንደምታደርጉ አፕሊኬሽን ፕሮሰሱን አሳያችኋለሁ በዚህ ቪዲዮ ላይ የምታዩት ይሆናል። ራሳችሁ አፕላይ የምታደርጓቸው ነገር ስለሆነ ሌላ የሶስተኛ ሰው ወይም ደግሞ የሶስተኛ ሰው ጣልቃ ገብነት አስፈላጊ አይደለም። ሃይ እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ በሌላ ቪዲዮ ተመልሰናል። በዛሬው ቪዲዮአችን ላይ በዚህ ሳምንት በሶሻል ሚዲያው ላይ በኢንስታግራም፣ በፌስቡክ እንዲሁም በቲክቶክ በጣም ብዙ ሲወራለት የነበረውን በሉክሰምበርግ የወጡ የተለያዩ የስራ ዕድሎች አሉ ለሁሉም ኢንተርናሽናል ዜጋ ኢትዮጵያን ጨምሮ። ስለዚህ እነዚህን የስራ ዕድሎች እውነት ናቸው ወይ የሚለውን ነገር እውነት ሶሻል ሚዲያው ላይ እንደሚወራው እነኚህ ስራዎች ወጥተዋል ወይ ለሁሉም ዜጋ ወይም ደግሞ ኢትዮጵያንም ይጨምራሉ የሚለውን ነገር እንዲሁም ደግሞ ያው እንደምናውቀው አዲስ አበባ ላይ አሁን በጣም ከዚህ የስራ ዕድል ጋር ተያይዞ ብዙ ኤጀንሲዎች ብዙ ሰዎችን እያጭበረበሩ ይገኛሉ። እነዚህን ነገሮች በዚህ ቪዲዮ ላይ የምንዳስስ ይሆናል። ሜክ ሹር ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ደግሞ ላይክ ማድረጋችሁን ይሄን ቪዲዮ ደግሞ ለሌሎች ሼር መደረግ እንዳይረሳ አብራችሁ እንድትቆዩ እጋብዛችኋለሁ። ኦሃብ የጀርመንኛ ቋንቋ መማር ለሚፈልጉ በውጪ መጥተው መስራት መማር ለሚፈልጉ በኦንላይን በየሳምንቱ የጥያቄና መልስ ፕሮግራም አዘጋጅ ጥያቄያቸውን እየመለሰ ይገኛል። በእነዚህ ሁለት ፕሮግራሞች ላይ ማለትም ጀርመንኛ ቋንቋ መሰልጠን ለምትፈልጉ እንዲሁም በውጪ ስለሚወጡ የትምህርት የስራ ዕድሎች ጥያቄ ላላችሁ ሰዎች በየሳምንቱ የምናደርገውን ሴሚናር የመሳተፍ ፍላጎቱ ካላችሁ እዚህ ስክሪኑ ላይ በምታዩት ስልኮች በመደወል ሙሉ መረጃ ማግኘት ትችላላችሁ። እንዲሁም በተጨማሪ ዝርዝር መረጃ ስክሪኑ ላይ ባለው የቴሌግራም ቻናል ላይ ማግኘት ትችላላችሁ። ሉክሰምበርግ እንደምናውቀው በጣም ሀብታም ሀገር ነው። ያው ያላትም የፖፑሌሽን ቁጥር ይሄን ያህል የሚባል አይደለም። ኢቨን ከኛ ጎረቤት ነው ያለችው፣ ከቤልጅየም ጎረቤት ነው። ሶ የሰራተኛ ቁጥር ሌሎች አውሮፓ ሀገሮች እጥረት እንዳለባቸው ስኪልድ ወርከር አሁን በጀርመን ወይም ደግሞ በፈረንሳይ ወይም ደግሞ በቤልጅየም ወይም በስዊዘርላንድ ሊሆን ይችላል። ሶ በእነዚህ ሀገሮች ውስጥ ያለ የሰራተኛ ወይም ደግሞ ስኪልድ የምንለው የሰራተኛ ቁጥር እጥረት አለ። ኦፍ ኮርስ አለ። ሶ እንደ ሌሎቹ ሀገር ሁሉ በሉክሰምበርግም እንደዚህ አይነት እጥረት አጋጥሟታል። ስለዚህ ያንን ነገር ለመሙላት ደግሞ ለሁሉም ኢንተርናሽናል ዜጋ የሚሆን ኢትዮጵያን ጨምሮ እነሱ እጥረት አለብን ባሉት የስራ ይሄ ቦትልኔክ የሚባለው ማለት ነውና በዛ የስራ ዘርፎች ላይ ለሁሉም ኢንተርናሽናል ዜጎች የስራ ዕድሉን ክፍት አድርገውታል። ስለዚህ ማንኛውም ሰው ኢትዮጵያዊም ሆናችሁ ወይም ደግሞ ከኢትዮጵያ ዜግነት የሌላችሁ በአውሮፓም ያላችሁ ትምህርታችሁን የጨረሳችሁ ወይም ደግሞ በአረብ ሀገርም ትምህርታችሁን የጨረሳችሁ ማንኛውም ሰዎች በዚህ የስራ ዕድል ላይ ኤሊጀብል ናቸው። የግድ አውሮፓ መኖር አይጠበቅባችሁም ወይም ደግሞ አሜሪካ መኖር አይጠበቅባችሁም ወይም ኢትዮጵያ መኖር አይጠበቅባችሁም። ሁሉም ዜጋ ኤሊጀብል ነው። ከየትኛውም ቦታ ሲስተሙን ተጠቅሞ አፕላይ ማድረግ ይችላል። በዚህ የስራ ዕድል ላይ አፕላይ ለማድረግ ኦልሞስት ወደ 10 የሚደርሱ ዌብሳይቶች ላውንች ተደርገዋል። ሶ እኔ እያንዳንዱን አፕሊኬሽን ላሳያችሁ በዚህ ቪዲዮ ላይ ቃል እገባላችኋለሁ። እናንተ ደግሞ ያንን አይታችሁ እናንተ በምትፈልጉት ዲፓርትመንት ደግሞ አፕላይ ማድረግ ትችላላችሁ። በዚህ የስራ ዕድል ላይ እንደ ቦትልኔክ ወይም ደግሞ እንደ እጥረት ያጋጠሙ ፊልዶች ወይም ደግሞ የስራ ዘርፎች ምንድናቸው ቢባል የመጀመሪያው አካውንቲንግ እና ፋይናንስ ላይ በፋይናንስ ዘርፉ ላይ በቂ የሆነ ሰራተኛ የላቸውም። ስለዚህ በዚህ ዘርፍ ላይ ያላቸው አፕላይ ማድረግ ትችላላችሁ። በሳይንስ ላይ፣ በቴክኖሎጂ ላይ፣ በኢንጂነሪንግ ላይ፣ በጤና ላይ እንዲሁም ደግሞ በሌሎች የሶሻል ሳይንስ ፊልዶች ላይ ያላችሁ ይሄንን የስራ ዕድል አፕላይ ማድረግ ይቻላል። ስለዚህ በዚህ በዘረዘርኩላችሁ እኔ ፒክቸሩን ነው የምሰጣችሁ። ለምሳሌ በኢንጂነሪንግ ስል ኢንጂነሪንግ ውስጥ የሚዘረዘሩ አሉ፣ በፋይናንስ ስል የሚዘረዘሩ አሉ። በሶሻል ፊልዶች ላይ ደግሞ ስንዘረዝር ማኔጅመንት ሊሆን ይችላል ወይም ደግሞ ሎ ሊሆን ይችላል። ሌሎችም ዲፓርትመንቶች ሊኖሩ ይችላሉ። ስለዚህ እናንተ ፒክቸሩን ካገኛችሁ በኋላ ሊንኩን ግን ገብታችሁ አይታችሁ የምትፈልጉትን ዲፓርትመንት አፕላይ ማድረግ ይችላላችሁ። የተማረ ብቻ ሳይሆን በሌላም በዚህ በሼፍም ዘርፍም ደግሞ የወጡ የስራ ዕድሎች አሉ። በሎጂስቲክስም የግዴታ ዲግሪ ወይ ደግሞ ማስተርስ ወይም ደግሞ ፒኤችዲ የማያስፈልጋቸው የስራ ልምዶች አሉ። በቮኬሽናል ግራጁዌት ያደረጋችሁም ሰዎች በዚህ የስራ ዕድል ላይ አፕላይ ማድረግ ትችላላችሁ። ስለዚህ ግዴታ እኔ ዲግሪ ያስፈልገኛል፣ ማስተርስ ያስፈልገኛል፣ ፒኤችዲ ያስፈልገኛል ብላችሁ እንዳትፈሩ፣ እንዳትደነግጡ አፕላይ ማድረግ ይቻላል። በዚህ የስራ ዕድል ላይ አፕላይ ስናደርግ በጣም ከፍተኛ ጥንቃቄ ማድረግ ያለብን ምንድነው፣ ስራው ለሁሉም ዜጋ እንደመውጣቱ መጠን ውድድሩ በጣም ከፍተኛ ነው ሊሆን የሚችለው። ስለዚህ እኛ ራሳችንን ብቁ አድርገን ማቅረብ መቻል አለብን። እንዴት ነው ብቁ የምናደርገው የሚለው ነገር የመጀመሪያው ጥሩ ሲቪዎችን በማዘጋጀት
ብቁ ማድረግ እንችላለን። ሲቪ የምንሰራባቸው በጣም ብዙ ፕላትፎርሞች አሉ። እዚህ አውሮፓ ላይ ግን አንዱ የሚጠቀሙበት ኢሮፓ ሲቪ ፎርማትን ነው። ኢሮፓ ሲቪ ፎርማትን መጠቀም ትችላላችሁ። እንዴት ነው ሲቪ የምናዘጋጀው የሚለውን በሁለት ፓርት ቪዲዮ ሰርቼላችኋለሁ። ይኸው እዚህ ጋር ማግኘት ትችላላችሁ፣ እዚሁ ዩቲዩብ ቻናላችን ላይ ወይም ደግሞ ከታች ዲስክሪፕሽን ላይ እናስቀምጥላችኋለን። ስለዚህ ሲቪያችሁን በደንብ አድርጋችሁ ማዘጋጀትና አፕላይ ማድረግ ያስፈልጋል። ሌላ በሁለተኛ ላይ የማነሳው ደግሞ የተለያዩ ሶፍት ስኪል ያላችሁ ልጆች በሲቪያችሁ ላይ እንድታስገቡት ሪከመንድ አደርጋችኋለሁ። ከትምህርታችሁ ወይም ደግሞ ካላችሁ ወርክ ኤክስፒሪየንስ በተጨማሪ የቴክኒካል ስኪሎች፣ የሶፍት ስኪሎች፣ የሌላም ሊደርሺፕ ስኪሎችም ካላችሁ አፕላይ ከምታደርጉት የስራ እድል ጋር አላይን የሚያደርግ ነገር በማስገባት አፕላይ ማድረግ ይቻላል። ምክንያቱም በዚህ ዘመን ላይ ሲቪዎች ኢቫሉዌት የሚደረጉት እንደምናውቀው በኤአይ ነው። ስለዚህ ኪወርዱ አፕላይ በምታደርጉት ስራ ላይ ኪወርዱ ምንድን ነው የሚለውን ነገር በማየት ሲቪያችሁ ላይ ማስገባታችሁን ወይም ደግሞ በስኪል ደረጃ ማስቀመጣችሁን እንዳትረሱ። ይሄ በጣም ትልቅ ቲፕ ነው። እንደ ምሳሌ ብናነሳ ለምሳሌ አንድ ሰው በማቴሪያል ሳይንስ ኤንድ ኢንጂነሪንግ ግራጁዌት ቢያደርግና የስራ እድሉ በኳሊቲ ኮንትሮል ቢወጣ እና የሚፈልገው በላብራቶሪ ቴክኒሻን ቢሆን የስካኒንግ ኤሌክትሮን ማይክሮስኮፕ ወይም ደግሞ የትራንስሚሽን ኤሌክትሮን ማይክሮስኮፕ ቢሆን የስራ እድሉ ወይም ደግሞ ኳሊቲ ኮንትሮሉ በዛ ላይ ከሆነ የወጣው በእነዚህ የስራ ዘርፎች ላይ ሰውየው ኤክስፐርት እንደሆነ ወይም ደግሞ ልምድ እንዳለው ማስገባት መቻል አለበት። እነዚህ ሴም ወይም ደግሞ ቲኤም የሚባሉት ነገሮች መግባት አለባቸው ማለት ነው ሲቪ ላይ። እናንተም ይህንን እንደ ምሳሌ በመውሰድ የራሳችሁ ሲቪ ላይ ወይም ደግሞ ራሳችሁ በምታዘጋጁት ሬዝሜ ላይ አፕላይ ማድረግ ይኖርባቸዋል። አሁን ደግሞ እንዴት አፕላይ እናድርግ የሚለውን ነገር የማሳያችሁ ይሆናል። ይህም ቪዲዮ ለሌሎች ሼር ማድረግ፣ ሰብስክራይብ ማድረግ እንዲሁም ደግሞ ላይክ ማድረግ እንዳትረሱ። ሌላ እንደ ማስጠንቀቂያ የምነግራችሁ ምንድን ነው፣ ያው አሁን ላይ በጣም ብዙ ሰዎች ብዙ ኤጀንቶች አዲስ አበባ ላይ አሉ እናውቃለን። በጥሩም ጎን የሚሰሩ አሉ፣ እንዲሁም ደግሞ ብዙ ሰዎችን በማጭበርበርም የሚሰሩ ሰዎች አሉ። ስለዚህ እንደዚህ አይነት የስራ እድሎች ሲወጡ ራሳቸው አፕላይ የምታደርጓቸው ነገር ስለሆነ ሌላ የሶስተኛ ሰው ወይም ደግሞ የሶስተኛ ሰው ጣልቃ ገብነት አስፈላጊ አይደለም። የሚያማክር ድርጅት ከሆነ ወይም ደግሞ በዶክመንት አዘገጃጀት ላይ ሊያማክራችሁ ከቻለ ኦኬ፣ ምንም ችግር የለውም። ግን ደግሞ እኛ አፕላይ እናደርግላችኋለን you will pay 400,000 1 ሚሊዮን 2 ሚሊዮን እንደዚህ አይነት ነገሮች እዚህ ጋር አይሰራም። እኔ እንዴት አፕላይ እንደምታደርገው አፕሊኬሽን ፕሮሰሱን አሳያችኋለሁ በዚህ ቪዲዮ ላይ የምታዩት ይሆናል። ስለዚህ ሌላ ኤክስትራ የሆነ ነገር ወይም ደግሞ ሌላ ነገሮችን ባታደርጉ ባትጭበረበሩ መልካም ነው። ጥሩ ሲቪ ካላችሁ ከቨር ሌተር ካላችሁ የተዘረዘሩትን መስፈርቶች በማየት እናንተ ካላችሁ ኳሊፊኬሽን እናንተ ካላችሁ የትምህርትና የስራ ልምድ ጋር በማያዝ አፕላይ ማድረግ ነው። ኦልሞስት ማክሲመም 15 ደቂቃ ወይም ደግሞ 20 ደቂቃ ቢፈጅ ነው። ነገር ግን አቴንሽን ይፈልጋል፣ ትኩረት ይፈልጋል፣ ደጋግሞ አፕላይን ማድረግ ይፈልጋል፣ ተስፋ ለመቁረጥን ይፈልጋል፣ እንደዚህ አይነት ነገሮች ማለት ነው። ስለዚህ ራሳችሁ አፕላይ በማድረግ ልምድም እንድታገኙ እንዲሁም ደግሞ ሌሎች አፕሊኬሽኖችንም አፕላይ ለማድረግ ብቃት እንዲኖራችሁ ደጋግሞ አፕላይ በማድረግ የምታገኙት ነገር ስለሚኖር ራሳችሁ አፕላይ ብታደርጉ ሪከመንድ አደርጋችኋለሁ። ማንኛውም ካምፓኒ ከየትኛውም ሉክሰምበርግ ካለ ሪክሩት ከሚያደርግ ድርጅት ጋር ምንም አይነት ኮንትራት የለውም። ለሁሉም ዜጋ ክፍት ነው። ሁሉም ዜጋ አፕላይ ማድረግ ይችላል ማለት ነው። ያው ብሮሰራችንን እንከፍታለን። ብሮሰራችንን ከከፈትን በኋላ jobs.lu ብለን ታይፕ እናደርጋለን። እኔ ኦልሬዲ ስቶሪ ላይ ስላለ እነከዋለን ማለት ነው። ይህንን ታይፕ ካደረገን በኋላ ምን አለ የሚዘረዘሩ በራሱ በሊንክዲን አካውንት አለው፣ ዌብሳይት አለው፣ ኢንዲድ ላይ አለው፣ በጣም ብዙ የሚመጣልን ኢንስታግራም ፔጅ አላቸው። በጣም ብዙ የተዘረዘሩ ነገሮች አሉ። እኛ ግን እንመጣና ይህንን እንነካለን jobs.lu የሚለውን። እዚህ ጋር በምንመጣበት ጊዜ እዚህ ስክሪኑ ላይ እንደምታዩት ቋንቋው በፍሬንች ሊሆንባችሁ ይችላል። ራሱ ብሮሰሩ ወደ ጉግል ትራንስሌት መቀየር ስለሚችል ወደ እንግሊዘኛ እንቀይረዋለን። ከዛ ግን እዚህ ጋር እንደምታዩት የስራ እድሎቹ በጣም ብዙ ናቸው። በጣም ብዙ ኦልሞስት 1054 የሚደርሱ የስራ ኦፈሮች አሉ። 1054 ማለት ነው፣ በጣም ብዙ ነው። እዛም ላለ ዜጋ ከዛ ሀገር ላለም ውጪ የወጡ የስራ እድሎች ናቸው። እና አፕላይ በምናደርግበት ጊዜ ግን ብዙ ጊዜ ማወቅ ያለብን ነገር ምንድን ነው? ጥሩ ሲቪ፣ ከቨር ሌተር። ከዛ በተጨማሪ ደግሞ አገሪቷ ላይ ፈረንሳይኛ ቋንቋ እንደሚነገር ሁሉ ስራዎቹ በፈረንሳይኛ ሊሆኑ ይችላሉ። ስለዚህ አፕላይ ከማድረጋችሁ በፊት እሱን ቼክ ማድረግ አለብን። ከዚህ ግን የምንማረው ነገር ምንድን ነው? ሰው ውጪ መጥቶ መስራት የሚፈልግ ከሆነ ስፔሻሊ አውሮፓ ላይ መስራት የሚፈልግ ከሆነ እንግሊዝኛ ተናጋሪ ወይም ደግሞ እንግሊዝኛ እንደ ሁለተኛ ቋንቋ የሚነገርበት ሀገር ከሆነ አዲሽናል ቋንቋዎችን መማር ሲቪያችን ላይ በጣም ይጠቅመናል፣ በጣም ነው የሚያገለግለን እና ስለዚህ
ፕሊስ በጣም ፎከስ ብታደርጉ ቋንቋ ማወቅ ላይ ቋንቋ መማር ላይ በጣም እኔ ላበረታታችሁ ፈልጋለሁ። እንደ አዲሽናል ቤኔፊት ነው። ስራዎቹ በእንግሊዝኛ ቢሆኑም ግን ደግሞ ሲቪያችሁን ቡስት ያደርግላችኋል። ስለዚህ እነኚህ ነገሮች ፕሊስ በደንብ አድርጋችሁ መስራት የምትፈልጉ ውጪ ትርፍ ጊዜ ካላችሁ ብትማሩ መልካም ነው። ለምሳሌ ጀርመንኛ እኛ ጀምረናል። ለዛ ማድረግ ትችላላችሁ። አሁን ደግሞ የምናየው እንዴት አፕላይ እንደምናደርግ ነው። ቅድም ለመናገር እንደሞክሩት 1054 ስራዎች አሉ። ምንድን ናቸው እነዚህ ስራዎቹ? በሴክተር ብናያቸው ፐርቼዝ አለ፣ አናሊሲስ አለ፣ አርኪቴክቸር አለ፣ ኢንሹራንስ አለ፣ አቪዬሽን አለ፣ ባንክ አለ፣ ኮንስትራክሽን፣ ኮል ሴንተር ኦልሞስት እዚህ ጋር ከ15 በላይ የሚደርሱ ሴክተሮች አሉ። ሎኬሽኑን ብናየው ሉክሰምበርግ ነው። ኪወርድ ጽፈንም ፊልተር ማድረግ እንችላለን። ለምሳሌ አንድ ነገር እዚህ ጋር እናምጣና አካውንቲንግ ኤንድ ፋይናንስን እንምረጠው። አንድ ነው እኔ መመርጥላችሁ። እናንተ ደግሞ ያንን ተከትላችሁ ሌሎቹን በምትፈልጉት ዲፓርትመንት ላይ ለምሳሌ ኢንጂነሪንግ ሊሆን ይችላል፣ ወይም ኤዱኬሽን ሊሆን ይችላል፣ ወይ ደግሞ ሎጂስቲክስ ሊሆን ይችላል፣ ዌር ሃውሲንግ ሊሆን ይችላል፣ አይቲ ሊሆን ይችላል፣ ኢንዱስትሪ ፍሪላንስ ሊሆን ይችላል፣ ማርኬቲንግ ሊሆን ይችላል፣ ሚዲያ ሊሆን ይችላል፣ ፋርማሲውቲካል ኢንዱስትሪ ላይ ሊሆን ይችላል፣ ሂውማን ሪሶርስ ሊሆን ይችላል፣ ኬተሪንግ ሊሆን ይችላል። በቃ እናንተ የምትፈልጉትን ገብታችሁ እዚህ ጋር ቼክ ማድረግ ነው። ለምሳሌ እኔ አካውንቲንግ ኤንድ ፋይናንስ መረጥኩኝ። ከዛ ምን አደርገዋለሁ? ያው ሰርች አደርጋለሁ ማለት ነው። በአካውንቲንግ ኤንድ ፋይናንስ ላይ 180 ኦፈሮች አሉ እዚህ ጋር የምናየው ማለት ነው። እኛ ገብተን ሁሉንም ማየት መቻል አለብን። ኤሊጂብል የሆንበትን ሁሉ ማየት መቻል አለብን። ለምሳሌ ይህን ቪዲዮ በምሰራበት ቀን ዛሬ እሁድ ጁን 15 ስንት ስራዎች ፖስት ተደርገዋል? 1 2 3 4 5 6 7 8 9 ስራዎች በአካውንቲንግ ኤንድ ፋይናንስ ፖስት ተደርገዋል። 9 ስራዎች ዛሬ ብቻ ነው የምናየው። በየቀኑ ምን ያህል ፖስት እንደሚደረግ ማየት ይቻላል። ስለዚህ ለምሳሌ ይህንን እንየው። የመጀመሪያውን ይህ ምንድን ነው? አድሚኒስትሬቲቭ ኤንድ አካውንቲንግ አሲስታንስ ፐርማነንት ኮንትራክት ኢን ኮሎምራልበርግ ይላል። አይ ዶንት ኖ የት እንደሆነ ግን ምንድነው ስራችን አድሚኒስትሬቲቭ እና አካውንቲንግ አሲስት ማድረግ ነው። ስራዎቹ፣ ታስኮቹ፣ ሚሽኖቹ ምንድን ናቸው የሚሉት ነገር እዚህ ጋር ተዘርዝረዋል። እንደገና የኛ ፕሮፋይል ምን መሆን አለበት የሚለውንም ደግሞ በደንብ ጠቅሰውታል። የቋንቋ ምን ያስፈልጋል? አሁን ለምሳሌ እንደ አጋጣሚ ሆኖ ይሄኛው የስራ እድል oral and written fluency in the 3 main language of the country ይላል። French, Germany and Luxembourgish. English is considered an asset ነው። እንግሊዘኛ መቻላችሁ አሴት ነው እንጂ እንግሊዘኛ ስለቻላችሁ ትቀጠራላችሁ ማለት አይደለም። ይሄ አሁን አንድ የስራ እድል ነው ያየ ነው። በእንግሊዘኛ የሚሰጡ ደግሞ በጣም ብዙ አሉ። እያንዳንዱ ሊንኮች ከፍተን በምናይበት ጊዜ አሉን ማለት ነው። ለምሳሌ ይህንን ብንከፍተውና ብናይ ሪኳየርመንቶቹ እዚህ ጋር በደንብ ተዘርዝረዋል። በደንብ ይዘረዘራሉ። እዚህ ጋር ማየት ትችላላችሁ። በደንብ ማየት ትችላላችሁ። እና መደንገጥ የለባችሁም፣ መፍራት የለባችሁም። ለምሳሌ እዚህ ጋር የተዘረዘሩት ፕሮፋይል ሁሉ ላይኖራችሁ ይችላል። እናንተ ለምሳሌ አትሊስት ግማሹን የምታሳኩ ከሆነ እና ቤዚክ የሚባሉትን ነገር የምታሟሉ ከሆነ ጀስት ጎ ኤንድ አፕላይ። በቃ ምንም ማካበድ አያስፈልግም። ምክንያቱም አንዳንድ ጊዜ ብዙ ሰው አፕላይ ማያረግ ከሆነ እና እስቲል ቦታው ክፍት ከሆነ ያሉ በቃ የሚቀራረበውን ሰው ብንመርጥ በሚል ማለት ነው። ከዛ እዚህ ጋር ፕሮፋይሉን ሁሉን ነገር ምናምን ካየን በኋላ ወደ አፕሊኬሽኑ ነው የምንሄደው ማለት ነው። አፕሊኬሽን ፕሮሰሱ ኢትኖት ይህን ያህል ከባድ ነገር አይደለም። ኢሜይላችን እናስገባለን። ፉል ኔም ጥያቄ ነው የሚጠይቀን። ጥያቄ ይጠይቀናል። ያንን እንሞላለን። ከዛ መጨረሻ ላይ ሲቪያችንን አፕሎድ እናደርጋለን። ያው ይሄ የእናንተ ኃላፊነት ነው ሊሆን የሚችለው። ምክንያቱም ሁሉንም ነገር ማሳየት አንደኛ ጊዜም ቪዲዮን በጣም ረጅም ስለሚሆን ማለት ነው። በዛ መሰረት ማድረግ ትችላላችሁ። እና አፕሊኬሽን ፕሮሰሱ ባጭሩ ይህንን ነው የሚመስለው። ግን ለእነዚህ አፕሊኬሽን ፕሮሰሶች በጣም ወሳኝ እና በጣም ቤዚክ ነገር ምንድን ነው? ሲቪ ነው። ከዛ ከቨር ሌተር የሚያስፈልግ ከሆነ እነሱን አዘጋጅቶ አፕላይ ማድረግ ነው። ፊልተር ማድረግ ትችላላችሁ ከፈለጋችሁ። ለምሳሌ ኤምፕሎየሮቹን፣ ኤጀንሲዎቹን ቀጥታ በኤጀንሲ የሚወጡ ከሆነ ያቀልላችኋል። እሱ ኤጀንሲዎቹ ስለሆነ ሲቪያችሁን አፕሎድ የሚያደርጉላችሁ፣ ኮሚኒኬት የሚያደርግላችሁ እናንተን በመሆን ብዙ ነገር የሚጨርሱላችሁ ኤጀንሲ ስለሆነ እሱን መምረጥ ትችላላችሁ። ቀጥታ ኤምፕሎየሮቹን ኮሚኒኬት ማድረግ ይቻላል። ሀፍ ታይም እና ፉል ታይም ይላል። ግን ያው አዲስ እንደሚመጣ ሰው
ፉል ታይም ነው አፕላይ ማድረግ መቻል ያለባችሁ ማለት ነው። ሶ እንደዚህ እያደረግን አፕላይ ማድረግ እንችላለን። የዚህን ሊንክ ጨምሮ እና ሌሎች 9 ሊንኮቹንም አንድ ላይ አድርገን ቴሌግራም ቻናላችን ላይ ወይም ደግሞ ከታች ዲስክሪፕሽን ላይ አስቀምጥላችኋለሁ። እሱን በማየት እናንተ አፕላይ ማድረግ ትችላላችሁ። አንዳንድ ሊንኮቹ ቪፒኤን ሊያስፈልጋቸው ስለሚችል ቪፒኤን በማብራት አፕላይ አድርጉ። ካልሰራላችሁ ብዙ አልሰራልንም ምናምን ብላችሁ ኮምፕሌን እንዳታደርጉ ማለት ነው። መልካም እድል ይሁንላችሁ። ይህንን ቪዲዮ በድጋሚ ላስታውሳችሁ፣ ብዙ ኤጀንቶች አዲስ አበባ ላይ ብዙ ሰዎችን እያጭበረበሩ ስለሆነ ሰዎች በራሳቸው አፕላይ ማድረግ እንዲችሉ ሼር እናድርጋቸው። አትሊስት አውቀው መጠንቀቅ ይችላሉ። አውቀው ራሳቸው አፕላይ ማድረግ ይችላሉ። ሆፕፉሊ እንደወደዳችሁ ተስፋ አደርጋለሁ። አፕሊኬሽን ፕሮሰሱን ምንድነው የሉክሰምበርግ ስራ የሚለውንም እንዲሁም ደግሞ የሌሎች ተማሪዎችንም ምስክርነት ሰምተናል። ስለዚህ አሁን የናንተ ድርሻ ነው። እባካችሁ ምንም ተስፋ ሳትቆርጡ አፕላይ እንድታደርጉ በድጋሚ አበረታታችኋለሁ። አፕላይ የምታደርጉበትን ሊንክ እንዲሁም ደግሞ ሌሎች ተጨማሪ መረጃዎችን ከታች ዲስክሪፕሽን ላይ ይቀመጥላችኋል። መልካም እድል ለሁላችሁም ተመኘውላችሁ። ሼር ማድረግ፣ ሰብስክራይብ ማድረግ እንዲሁም ደግሞ ላይክ ማድረግ እንዳትረሱ። ባባይ